ሰላም ጤና ይስጥልን የዕለቱን መረጃዎች ይዘን ቀርበናል። ከዚህ ቀጥሎ በዝርዝር እናቀርብላችኋለን። እስከ መጨረሻው ተከታተሉን። ሰብስክራይብ፣ ላይክ፣ ሼር ማድረግንም እንዳትረሱ በዚሁ አጋጣሚ ልናሳስባችሁ እንወዳለን። አሁን ወደ መረጃዎቹ እናልፋለን። ብሔራዊ ባንክ የ7 በመቶ ዝቅተኛ የቁጠባ ወለድን አነሳ። ከዚህ በኋላ የቁጠባ ወለድ መጠን በገበያ ፍላጎትና አቅርቦት ብቻ እንደሚወሰን የባንኩ የገንዘብ ፖሊሲ ትላንት ባወጣው መግለጫ አስታውቋል። ዝቅተኛውን የወለድ መጠን ማንሳት ያስፈለገው በኢኮኖሚ ውስጥ የሚዘዋወረውን የገንዘብ መጠን በመቆጣጠር የዋጋ ንረትን ለማረጋጋትና በባንኮች መካከል የሚደረገውን ውድድር በማሳደግ ቁጠባን ለማበረታታት ነው ተብሏል። ባንኮች በብሔራዊ ባንክ የሚያስቀምጡት ወርሃዊ አማካይ የመጠባበቂያ ክምችት ምጣኔ ከ2 በመቶ ወደ 10 በመቶ እንዲያድግ ጭምር ወስኗል። የብሔራዊ ባንክ የ15 በመቶ የፖሊሲ ተመን ባለበት የሚቀጥል ሲሆን በባንኮች ላይ የተጣለው 24 በመቶ ዓመታዊ የብድር እድገት ገደብ ደግሞ ለ3 ወር እንደሚቀጥል ተገልጧል። መንግስት ቲክቶክን እና ዩቲዩብን ጨምሮ በዓመት ከ2 ሚሊዮን ብር በላይ ገቢ የሚያገኙ የዲጂታል ይዘት ፈጣሪዎች ግብር ለማስከፈል የሚያስችለውን ረቂቅ ደንብ አዘጋጀ። ደንቡ የዲጂታል ይዘት ፈጣሪዎች ከማስታወቂያ ስፖንሰሮችና ሌሎች መንገዶች ያገኙትን ገቢ የሚያሳይ የሂሳብ መዝገብ እንዲይዙ ግዴታ እንደሚጥል ከረቂቅ ደንቡ ላይ መመልከቱን ጠቅሶ ቢቢሲ ዘግቧል። በፈጠራ ስራ ላይ የተሰማራው ግብር ከፋይ በድርጅት መልክ የተቋቋመ ከሆነ የንግድ ስራ ገቢ ግብር እንደሚከፍል የሚጠቅሰው ደንቡ ግብር ከፋዩ የሂሳብ መዝገብ የመያዝ ግዴታ ያለበት ወይም ተቀናሽ ወጪ ያለው ከሆነም ግብር መክፈል እንዳለበት መደንገጉን ዘገባው አውስቷል። እነዚህ መስፈርቶች የሚያሟሉ ይዘት ፈጣሪዎች ሌሎች ገቢዎች በሚለው ምድብ ተካተው ከጠቅላላ ገቢያቸው 15 በመቶ ግብር እንዲከፍሉ ይደረጋል ተብሏል። ከመስከረም 2017 እስከ ነሐሴ 2017 በነበረው ጊዜ ውስጥ ኬንያ ውስጥ በፖሊስ ቁጥጥር ስር ከዋሉት 953 ህገወጥ የውጭ ፍልሰተኞች መካከል 70 በመቶዎቹ ወይም 670 ያህሉ ኢትዮጵያውያን ሆነው ተገኙ። ከኢትዮጵያውያን ቀጥሎ በብዛት ሶማሊያውያን፣ ብሩንዲያውያን እና ኤርትራውያን ፍልሰተኞች በቅደም ተከተል እንደተቀመጡ የአገሪቱ ጋዜጦች የመንግስትን አንድ ሪፖርት ጠቅሰው ዘግበዋል። ሪፖርቱ የኢትዮጵያን ፍልሰተኞች ቁጥር ከፍተኛ የሆነው በአማራና ኦሮሚያ ክልሎች በሚካሄዱት ግጭቶችና በትግራይ በተፈጠረው ውጥረት ሳቢያ እንደሆነ ማውሳቱን ዘገባዎች ጠቅሰዋል። ኢትዮጵያ ውስጥ ያለው ሁኔታ ድንበር ዘለል የጦር መሳሪያና አደንዛዥ እጽ ዝውውርና የኦሮሞ ነጻነት ሰራዊት ሰርጎ ገብነት ስጋት መፍጠሩም በሪፖርቱ ተጠቅሷል ተብሏል። አሜሪካ በተባበሩት መንግስታት ድርጅት አማካኝነት ለመለገስ ከተስማማቸው የ2 ቢሊዮን ዶላር የሰብአዊ ድጋፍ ስምምነት ውስጥ ኢትዮጵያ ተካተተች። አሜሪካ የሰብአዊ ድጋፉ ኢትዮጵያን ጨምሮ በችግር ላይ ለሚገኙ 17 ሀገራት እንዲውል ነው ገንዘቡን ለመስጠት የተስማማችው። ከኢትዮጵያ በተጨማሪ በገንዘብ ድጋፉ ተጠቃሚ ከሚሆኑት መካከል ደቡብ ሱዳን፣ ሱዳን፣ ኡጋንዳና ኬንያ ይገኙበታል። የተባበሩት መንግስታት ድርጅት የአደጋ ጊዜ እርዳታ ማስተባበሪያ ጽሕፈት ቤት የአሜሪካ የገንዘብ ድጋፍ ኢትዮጵያን ጨምሮ በተለይ ግጭት ባስከተለው መፈናቀል፣ በምግብ ዋስትና እጦትና በአየር ንብረት ለውጥ ተጽዕኖች ሳቢያ የሰብአዊ እርዳታ ፍላጎት በከፍተኛ ደረጃ በሚታይባቸው አገራት ጉልህ አስተዋጽኦ ይኖረዋል ብሏል። ቀጥሎ የምንመለከተው ዜና በወሎ ተራሮች ተገኘ ስለተባለው ውድ ጥቁር ኦፓል ይሆናል። በሰሜን ኢትዮጵያ ወሎ መዘዞ አካባቢ የአካባቢው ነዋሪዎች በከፍተኛ ቦታ ላይ ያገኙት ብርቅዬ የጥቁር ኦፓል ክምችት የዘርፉን ተመራማሪዎች ወይም ጂኦሎጂስቶችን በእጅጉ አስደንቋል። ይህ ስታይሽ በሚል ስያሜ የሚታወቀው የኦፓል ማዕድን የተገኘው ከባህር ጠለል በላይ 9800 ጫማ ወይም ወደ 3000 ሜትር ገደማ ከፍታ ባላቸው ገደላማ ተራሮች ላይ ነው። በከበረ ማዕድን ጥናት ላይ ትኩረታቸውን ያደረጉት ጂኦሎጂስቶች ዶክተር ሎር ኪፈርት እንዳረጋገጡት ይህ የኦፓል ክምችት ያለው የሸክላ አፈር ንብርብር ወደ 2 ጫማ የሚጠጋ ውፍረት ያለው ሲሆን በተራራው ሰንሰለት ላይ ለብዙ ኪሎ ሜትሮች የሚዘልቅ ነው። ከ2013 ጀምሮ ንቁ እንቅስቃሴ በሚታይበት በዚህ የማዕድን ስፍራ የአካባቢው ነዋሪዎች በቤተሰብ ተደራጅተው በባህላዊ መንገድ ወይም በእጅ ቁፋሮ ማዕድኑን እያወጡ ይገኛሉ። እንደ earth.com ዘገባ ከሆነ ነዋሪዎቹ በማዕድኑ ክምችት አቅጣጫ በተራራው ጎን ከ50 እስከ 65 ጫማ የሚደርሱ ዋሻዎችን በመቆፈር ኦፓሉን ያወጣሉ። አብዛኛዎቹ የሚገኙት የኦፓል ቁርጥራጮች መጠናቸው አነስተኛ ወይም 1 ኢንች አካባቢ ቢሆንም አልፎ አልፎ እስከ 4 ኢንች የሚደርሱ ትልልቅ ድንጋዮችም ይገኛሉ።
እንደ አውሮፓውያን አቆጣጠር በ1990ዎቹ በኢትዮጵያ በብዛት ይገኙ የነበሩት ብርቱካናማ እና ነጭ ኦፓሎች ሲሆኑ ተፈጥሯዊ ጥቁር ኦፓል ማግኘት ግን እጅግ በጣም ከባድና ውድ ነበር። ከዚህ ቀደም የከበረ ማዕድን ላቦራቶሪዎች ጥቁር ኦፓልን የሚያገኙት ከአውስትራሊያ ብቻ ነበር። አሁን በወሎ የተገኘው ይህ ስታይሽ ጥቁር ኦፓል ከነጭ ኦፓል በተለየ መልኩ ውሃ የመምጠጥ ባህሪው አነስተኛ በመሆኑና ጥንካሬው አስተማማኝ በመሆኑ ለጌጣጌጥ ስራ ተመራጭ አድርጎታል። በአሁኑ ወቅት የዚህ ኦፓል ዋጋ ከአውስትራሊያው ጥቁር ኦፓል ጋር ሲነጻጸር ዝቅ ያለ ቢሆንም ታዋቂ የጌጣጌጥ ባለሙያዎች ከወርቅ ጋር እያዋሃዱ መስራት በመጀመራቸው ተቀባይነቱ በከፍተኛ ሁኔታ እየጨመረ ነው። ይህ ግኝት ለአካባቢው ማህበረሰብ አዲስ የገቢ ምንጭ የፈጠረ ቢሆንም ገቢው ግን እንደ ምርቱ መገኘት ስለሚወሰን አስተማማኝና ተመጣጣኝ አለመሆኑን ዘገባው ጠቁሟል። ገበያው ፍትሐዊ እንዲሆንና የአካባቢው አውጪዎች ተጠቃሚ እንዲሆኑ ሰብሳቢዎችና ነጋዴዎች የማዕድኑን ህጋዊ ምንጭ በመጠየቅና ቀጥታ ከአውጪዎች ጋር በመስራት የንግድ ሰንሰለቱን ግልጽነት ማረጋገጥ እንዳለባቸው ተመክሯል። ወደ ቀጣዩ ዜናችን ስናልፍ የምናገኘው ደግሞ አርቲስት ሰለሞን ተካን ነው። አርቲስት ሰለሞን ተካ ከአንድ ሪል ስቴት ዘመናዊ የኤሌክትሪክ መኪና ተረከበ። በኢትዮጵያ የፊልምና የቲያትር ጥበብ ውስጥ ስመጥር የሆነው አንጋፋው አርቲስት ሰለሞን ተካ ከሪል ስቴቱ የተበረከተለትን ዘመናዊ የኤሌክትሪክ ተሽከርካሪ ታህሳስ 21 ቀን 2018 ዓ.ም በይፋ ተረክቧል። ይህ ሽልማት የተበረከተው በሪል ስቴቱ ስም የተከፈተው የቲክቶክ አካውንት 1.5 ሚሊዮን ተከታዮችን እንዲያፈራ ታስቦ በተጀመረው ልዩ ቻሌንጅ አማካኝነት ነው። አካውንቱ በአጭር ጊዜ ውስጥ ከ1 ሚሊዮን በላይ ተከታዮችን ማፍራት መቻሉን ተከትሎ ሽልማቱ ለአርቲስቱ ሊሰጥ ችሏል። አርቲስቱ ምስጋናውን የገለጸ ሲሆን ባስተላለፈውም መልእክት ለተደረገለት ስጦታ ሪል ስቴቱን ያመሰገነ ሲሆን በተለይም የልጅ አዋቂ ሲል የጠራው ወጣቱ ቲክቶከር ይህ የቲክቶክ ዘመቻ ስኬታማ እንዲሆን ላበረከተው ከፍተኛ አስተዋጽኦ ልዩ ምስጋናውን አቅርበዋል። ሽልማቱን ያበረከተው ሪል ስቴት መቀመጫውን በዱባይ ያደረገ መሆኑም ታውቋል። ቤትና ንብረት ገዢዎችን ከሻጮች ጋር በማገናኘት ረገድ የሚታወቅ ድርጅት ነው ወይም የድለላ ስራ የሚሰራ ድርጅት ነው ተብሏል። ለዕለቱ የተዘጋጁት መረጃዎች እነዚህ ናቸው። በሌላ ዝግጅት ተመልሰን እንመጣለን። እስከዛው ሰብስክራይብ፣ ላይክ፣ ሼር በማድረግ ቻናሉን እንድታበረታቱ እንጠይቃችኋለን። መልካም ጊዜ።